በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እንደምን ቆያችሁ? ሰዓሊ ኃይለማርያም ሽመልስ ነኝ። በቅዱሳን ስዕላት ዙሪያ መጽሐፍት አዘጋጅ አማካሪና ጥናትና ሂስ አድራጊ ነኝ። በዛሬው የትምህርታችን ርዕስ የቤተ ክርስቲያን ሰዓሊ ሕይወትና ፈተናዎች በሚል ይሆናል። በእነዚህ ሂደት ውስጥ ላይ የቤተ ክርስቲያን ሰዓሊ እንዴት ይኖር ነበረ፣ በህይወት ውስጥ ላይም ደግሞ ምን ፈተናዎች ያጋጥሙታል የሚሉትን ሀሳብ የምንነጋገር ይሆናል። እግዚአብሔር አምላክ እውቀቱና ጥበቡ እንዲሰጠን ቅዱስ ፈቃድ ይሆንልን። እንደ መግቢያ ማውጫዎቹን ስንመለከት መግቢያ የቤተ ክርስቲያን ሰዓሊ ሕይወት ምን ይመስላል የሚለውን፣ የስዕል ትምህርት አሰጣጥ ሂደቱ እንዴት ነበረ፣ ሰዓሊው የሚያጋጥሙት ፈተናዎች ምን ነበሩ፣ መፍትሄዎቹስ ምን ይመስላሉ የሚለውን በተወሰነ መልኩ የምንመለከት ይሆናል ማለት ነው። እንደ መግቢያ ቅዱሳን ስዕላት በእግዚአብሔር ፈቃድ የተሰጡ እና በቤተ ክርስቲያን የተለያየ መንፈሳዊ ጥቅም የሚሰጡ መገልገያ ንዋየ ቅዱሳት እንደመሆናቸው መጠን ተገቢው ክብር ሊሰጣቸው ይገባል። ይህንንም ደግሞ ሲያደርጉ ለነበሩ ምዕመናን እግዚአብሔር በተለያየ መንገድ በቅዱሳን ስዕላቱ ላይ ያደረ በረከቱን ሲለግስ በገድላት በስንክሳር እና በቅዱሳት መጻሕፍት ላይ ተመዝግቦ ያለ ነው። በመጽሐፍ ቅዱስም በኦሪት ዘጸአት ምዕራፍ 25 ላይ፣ በኦሪት ዘጸአት ምዕራፍ 26 ላይ፣ 36 እና 37 ላይም ስለ ኪሩቤል ስዕል ተጠቅሶ እናገኛለን ማለት ነው። ይህንን እንደ መነሻ አድርገን ስንመለከት እነዚህ የተባረከው ቅዱሳን ስዕላትን የሚስሉ ሰዓሊዎች በምን አይነት መልኩ ሕይወታቸውን ይኖሩ እንደነበረ፣ እንዴት ይገለገሉ እንደነበረ የሚለውን እንመለከታለን ማለት ነው። የቀደሙት አበው ሰዓሊያን የህይወት ታሪክና ስራዎችን ለማወቅ ከጥቂቶቹ በስተቀር እጅጉን ከባድ ነበረ። ይህ ሆነው ደግሞ በቀድሞ ዘመን ሰዓሊዎች ስማቸውን በስዕሉ ላይ ስለማይፈርሙ ማን ስዕሉን ሳለው የሚለውን ነገር ለማወቅ ያስቸገር ነበር። ይህንን የሚያደርጉበት ደግሞ ከከንቱ ውዳሴ ለመሸሽና ያው ከሰማይ ከእግዚአብሔር ዘንድ ዋጋቸውን ላለማጣት ሲሉ ነበር። ሁለተኛም ደግሞ አንዳንድ ፈርሞ የሚያገኙትንም ስንመለከት በስመ ክርስትና ስለነበረ አስቸጋሪ ነበር ለማወቅ። ሌላኛው የምንመለከተው ደግሞ በቀድሞ ዘመን የነበሩ ሰዓሊያን መንፈሳዊ ትምህርት፣ አብነት ትምህርትን የተማሩ ነበሩ። በመሆኑም በህብረተሰቡ ዘንድ ምሁርና ሊቅ በመሆናቸው የማዕረግ ስም መጠሪያቸው አለቃ የሚል ነበረ። የስዕል ትምህርቱም በገዳማትና አድባራት አሊያም ከሰዓሊው ዘንድ ይሰጥ ነበረ። የጥንቱን የትምህርት ሂደት ሙሉ ለሙሉ አሁን ባይጠፋም ግን ያንን ተከትሎ በዚህ ዘመን የሚስል ሰዓሊ ብዙ ማግኘት ከባድ ሆኗል ማለት ነው። በአንጻሩ ደግሞ ዘመናዊ የስዕል ትምህርት ስንመለከት በራሳቸው ጥረት ወይም ደግሞ በዚህ ዘመን አሁን በረዳትነት በማገዝ ተምረው ሰዓሊ እየሆኑ ይገኛሉ። በዚህ ዘመን ያሉት ሰዓሊዎችን የምንመለከተው ማለት ነው። የሚማሩትም የአርት ስኩልም ላይ ወይም ደግሞ ሌሎች የትምህርት ሂደቶች አሉ። እነዛ ሂደቶችን ተምረው ራሳቸውን ያበቃሉ እንጂ በቀደመው ዘመን እንደነበረው የአብነት ትምህርቱን ተከትሎ የመማር ሂደቱ አሁን እየታየ አይገኝም ማለት ነው። ሌላኛው ደግሞ የምንመለከተው የስዕል ትምህርት አሰጣጥ ሂደቱን ስንመለከት በጥንቱ ዘመን ስዕል ለመማር እንዳሁኑ ዘመን አመቺ አልነበረም። በተለይ አንድ ሕፃን ልጅ ስዕል ፍላጎት ቢኖረው ዝንባሌ ቢኖረው ወላጆቹ ያንን ዝንባሌ በማየት እንደ ፍላጎቶቹ እንዲማር አይገፋፉትም ነበር። ይህ ደግሞ ሆነው በነበረው በጥንቱ ዘመን ከነበረው የኑሮ የኢኮኖሚ ሁኔታዎች አንጻር ቤተሰቦቹ ልጃቸው ከብት እንዲጠብቅላቸው ወይም በእርሻ እንዲያገዛቸው ወይ ደግሞ ሴትም ከሆነች ደግሞ ቤት ውስጥ ላይ ባሉ በአንዳንድ ጉዳዮች ላይ እንድታግዛቸው የመፈለግ ነገር ነበር እንጂ ትምህርት ሄዶ እንዲማር አይፈለግም ነበር። የቤተ ክርስቲያን ሰዓሊም ሆነ በቤተ ክህነት ማገልገል የሚፈልግ ሰው ትምህርት ለመማር ከፈለገ ደግሞ ጠፍቶ ሄዶ ይማር ነበር ማለት ነው። ጠፍቶ ሄዶ ትምህርቱን ሲጀምር በንባብ ትምህርት ከአክትብ ገጽ ጀምሮ መዝሙረ ዳዊት ድረስ መልእክተ ዮሐንስ እነዚህ ሁሉ ይማር ነበር። ከዛም ዜማ ይማራል፣ እንዲሁም ደግሞ ቅኔ ድረስ ይዘልቃል ማለት ነው። ቅኔ አቋቋም ሊሄድ ይችላል። ቅዱሳት መጻሕፍቶችንም ጨምሮ የመማር ሂደት ይኖረዋል። በተለይ ቅኔ እያወቀ ሲመጣ እውቀቱ እያደገ ይሄዳል ማለት ነው። ከዚህ በኋላ ይሄ ተማሪ እንደ ፍላጎቱ የግድግዳና የብራና መጻሕፍት ላይ
የነዛን የተመለከተ እውቀቱን እያዳበረ ይሄዳል ማለት ነው። እና የሚማረውም ደግሞ ከአንድ ቤተክርስቲያን ቄስ ጋር ወይም ደግሞ ደብተራ ዘንድ ከዛፍ ስር ነበረ። ትምህርታቸውን ለመከታተል የሚለማመዱት ደግሞ በከሰል ወይም በብዕር በሸንበቆ በተሰራ ተጠቅመው ንጹህና ሰፊ የሆነ የትከሻ አጥንት አለ፣ የበሬ አጥንት፣ በዛ ላይ ይለማመዱ ነበረ። ይህንን የሚያደርጉት እንደ ሪሳይክሊንግ ሲስተም ነው። ምክንያቱም በየጊዜው እያጠቡ ስለሚስሉት ስለነበረ ወረቀት እና በቀላሉ አርት ማቴሪያሎች የሚገኙ ስላልነበሩ በተደጋጋሚ በመሳል እየተለማመዱ እውቀታቸውን ችሎታቸውን እንዲያዳብሩ ይደረግ ነበረ። በዚህ ሂደትም ደግሞ ጥሩ እጅ ያላቸው ተማሪዎች ደግሞ ባህላዊ የሆኑ ነገሮችን ለምሳሌ መልክዓ ምድሮችን፣ ካህናትን እንዲስሉ ይደረጋሉ። ካሉት ደግሞ ጥሩ ተስፋ የሚያሳዩት ደግሞ የቡራና ቁርጥራጭ እየተሰጣቸው በዛ እንዲለማመዱ ይደረጋሉ ማለት ነው። ስለዚህ ዘሞር ስኪሉን እያዳበረ ሲመጣ ራሱን የሚያሳድግበት ነገሮች ይመቻችለታል። ግን በአጠቃላይ በጥንቱ ዘመን ማቴሪያልን በአግባቡ ሪሳይክል አድርጎ መጠቀምንም የምንረዳው ይሆናል ማለት ነው። በዚህ ዘመን ካለው ጋር ኮንትራስት የሚያደርገው ነገሮች የምናየው አንደኛ ያኔ ብዙ ማቴሪያል ኢዝሊ በቀላሉ የሚገኝ አለመሆኑን እንረዳለን ማለት ነው። ስለዚህ የማቴሪያል እጥረት ያላቸውን ነገር በአግባቡ እንዲጠቀሙ ክሬቲቭ እንዲሆኑ አድርጓቸዋል። በአሁኑ ዘመን ግን የስዕል ፍላጎት ያለው ሰው መሰረታዊ የስዕል ልምምድን ለማድረግና ለመማር ትምህርት ቤቶች አሉ። በመሆኑም እነዚህ ትምህርት ቤቶች ገብቶ በመማር ልምዱን ማዳበር ይችላል። በተጨማሪም ደግሞ በተለይ በ21ኛው ክፍለ ዘመን ያሉ ሰዎች ኢንተርኔትን በመጠቀም የመማሪያ ዶክመንቶችን፣ ቪዲዮዎችን፣ ድምጽ ምስሎችን በማግኘት በማንበብ ራሱን እና ክፍተቱን ሊጨምር ይችላል። እንዲሁም ደግሞ ማቴሪያልም ደግሞ በብዛት ስለሚገኝ ወረቀት፣ የስዕል ማቴሪያሎች በቀላሉ ስለሚገኙ እውቀቱን እና ክፍተቱን መሙላት ይችላል። በዚህ ዘመን ያሉ የስዕል ትምህርት ቤቶች ላይ የምንመለከተው አሁን በጋዱን ዓለም ሪያሊስቲኩን አሳሳል በመሆኑ ከዛ ተመርቆ የሚወጡ ልጆች የስዕል እውቀታቸው የቤተክርስቲያን የስዕል እውቀታቸው አነስተኛ ስለሚሆን መማር የቤተክርስቲያንን ትውፊት ይጠበቅባቸዋል ማለት ነው። ከላይ ከተጠቀሰው የትምህርት ሂደት በተጨማሪ ደግሞ አንድ ተማሪ የቅዱሳንን ስዕል ለመማር ሲወስን አንድ ሰዓሊ ወይም አለቃ ካለበት ዘንድ ሄዶ ለማስተማር ፈቃደኛቸውን ይጠይቅ ነበር። ይሄ በጥንቱ ዘመን የነበረው ነው። በአሁኑ ዘመን እንዳልነው የስዕል ትምህርት ቤቶች አሉ። እዛ ገብቶ ሄዶ ፕራክቲስ ነው የሚያደርገው ማለት ነው። በተለይ ከጎንደር ዘመን በፊት በነበረው በአብዛኛው ሰዓሊዎች ገዳማውያን ስለነበሩ አንድ ሰው ሄዶ መማር ቢፈልግ ምንኩስና ቆብንም ቢቀበል ባይቀበልም ገዳም ሄዶ ይማር ነበር፣ የእውቀት ማዕከሎች ስለነበሩ ማለት። ከጎንደር ዘመን ወዲህ ግን ከመንኩሳቶች በተጨማሪ ሰዓሊያኑ የቤተክርስቲያን ሊቃውንት ስለነበሩ ሰዓሊዎቹ ጋር ሄደው የመማር ነገር ነበረ። ለመማር የመምህሩን ፈቃድ ሲያገኝ አንድ ሰዓሊ ረዳት በመሆን ትምህርቱን ይጀምራል። የዕለት ምግቡን ተማሪው የሚያገኘው አካባቢው ካለው የገበሬዎች መንደር ቁራሽ እየለመነ ነበር። ዳግመኛም በሚችለው ሁሉ ሰዓሊውን በመላላክ እየረዳ ይማራል። ይህ ምክንያት የሆነው ምንድነው? ከቤተሰቡ ርቆ ጠፍቶ ስለሆነ ሰዓሊው ጋር እንደ ዶርም አይነት ሲስተም አመቻችቶ ይማር ነበረ። ሰዓሊውንም ደግሞ ብሩሽ፣ ቀለም ወዘተ የሚያስፈልጉትን በማምጣት ይላላካል። ከዛም እንጨት እየለቀመ ልብስ እያጠበ ውሃ እየቀዳ ሚስት ካለችውም ደግሞ እሷንም እየታዘዘ ትምህርቱን ይማራል፣ ይከታተላል ማለት ነው። በተለይ ምንትዋብ ታሪካዊ ልቦለድ መጽሐፍንም ብናነብ በተወሰነው መልኩ እንዴት አንድ ሰዓሊ ከረዳቱ ጋር የነበረውን ሪሌሽን የሚለውን ነገር በዘመኑ የነበረውን በተወሰነ መልኩ በጥናት የተደገፈ ታሪካዊ ልቦለድ ስለ ሰዓሊው ሕይወት ስላለ እሱንም ቢያንስ በተወሰነ መልኩ ይህንን ቪዲዮ የምትመለከቱት ብታዩት የተወሰነ ግንዛቤ ማግኘት ትችላላችሁ ማለት ነው። ከዚህ ዘመን ካለው ሰዓሊ ጋር የሚለየው ሰዓሊው ሩቅ ድረስ ሄዶ እያገዘ የመማሩ ሂደት ያ አንዱ ትልቅ መለያ ያደርገዋል። ይሄ ደግሞ ትዕግስትን፣ ትህትናን፣ መንፈሳዊ ፍሬዎችን ገንዘብ እንዲያደርግ ረድቶታል። በተለይ በዛ ዘመን የነበረውን ሰዓሊ ማለት ነው። ምክንያቱም እውቀትን ለማግኘት ረጅም ርቀት ድረስ ስለሚሄድ ማለት ነው።
ሌላኛው ደግሞ የምንመለከተው የመሳያ መደቦች ናቸው። የስዕል ቁሳቁሶች ላይ ብዙ የስዕል ቁሳቁሶች አሉ፣ ከስር እንመለከታቸዋለን። አንደኛው መሳያ መደቦቹ የግድግዳ ስዕሎች ናቸው። እነዚህም የዋሻ ውቅር ላይ ሲሆን በፍሬስኮ ዘዴ የሚሳሉ ናቸው። እነዚህ አሁን የምንመለከታቸው የፍሬስኮ ሴኮ የዋሻ ግድግዳ ስዕሎች በኖራ የተቀባ ሲሆን እዛው ግድግዳው ላይ እንዳለ የሚሳል ይሆናል ማለት ነው። ሌላኛው ደግሞ የምንመለከተው የግድግዳ ወይም የክብ ቤተክርስቲያን ስዕል ነው። እዚህ ጋር አንድ የምጨምርላችሁ የዋሻ ውቅር ስዕል ከሌሎቹ ረጅም ዕድሜ የሚቆየው ነው። የግድግዳ የክብ ቤተክርስቲያን ስዕሎች ደግሞ መደቡ በጨርቅ ላይ ነው። በተለይ ክብ ቤተክርስቲያን ከጎንደር ዘመን በኋላ እንዲሁም ደግሞ በዚህ ዘመን ካለ ነው የጨርቅ ስዕል የሚሰራበት ነው። ጨርቁም የተለያዩ ማቴሪያሎች ሸማ፣ ቡጀዲ፣ ሞርዶፋ ወዘተ ሲሆን ግድግዳው ላይ ተለጥፎ የሚሰራ ነው። በዚህ ዘመንም ሰዓሊው ለጥፎ ሊሰራ ይችላል፣ ወይም ደግሞ በአካል ደግሞ ሄዶ እዛው ሊሰራ ይችላል ማለት ነው። ሌላኛው ቅዱሳት መጻሕፍት ላይ የምንመለከታቸው የገበታ እንጨት ስዕሎችና የመስቀል ስዕሎችን እንመለከታለን። ቅዱሳት መጻሕፍት ላይ የብራና ስዕል ነው። የእንስሳት ቆዳ ተፍቆ የሚሳሉበት ነው። ሌላኛው የገበታ የእንጨት ስዕል ደግሞ የምንመለከታቸው እንጨቶችን በመፈልፈልና በማጉርጎድ የሚጠቀሙበት ነው። ለምሳሌ እንደ ዋዛ ጽድ፣ ኮሶ፣ ጥንቁር እንጨት ወዘተ ተጠቃሾች ናቸው ለመጠቀሚያ ማለት ነው። ሌላው ደግሞ የመስቀል ስዕሎች ናቸው። የብር፣ የወርቅ፣ መዳብ እነዚህ ላይ መስቀል ላይ በመጫር ሊሆን ይችላል፣ በጭረት ወይም ደግሞ ቀለምን በመጠቀም ይሳሉ ነበር። ሌላኛው ደግሞ የስዕል ቁሳቁሶች የምንመለከተው የስዕል ቁሳቁሶች የንድፍ መስሪያ ለምሳሌ የስኬች የሚጠቀሙበት ናቸው። እንደ ከሰሎች እጽዋቶችን በማክሰል ይጠቀሙ ነበረ። እንዲሁም ደግሞ ቀለሞችንም ይጠቀሙ ነበር። በተለይ ብራና ላይ እነዚህንም ለንድፍነት ይጠቀማሉ ማለት ነው። ሌላኛው ደግሞ ለቀለም መቀቢያ የሚጠቀሙት ብሩሾች ናቸው። እነዚህም ከአካባቢያቸው ከነበሩ እንስሶች ለምሳሌ ከአህያና ከበቅሎ ጅራት ወይም ጋማ አሊያም የፈረስ ጋማ በመውሰድ ጠንከር ያሉ እንጨቶች ላይ የልምጭ ወይም የወይራ የመሳሰሉ እንጨቶች ላይ በማሰሪያ በማድረግ ክር ወይም ልጥ አድርገው በማጣበቂያ አጣብቀው ብሩሾችን ይጠቀማሉ። በዚህ ዘመን ያሉ ሰዓሊዎች ደግሞ ከፋብሪካ የመጡ ብሩሾችን ይጠቀማሉ ማለት ነው። ሌላኛው ደግሞ የምንመለከተው ደግሞ ቀለም ነው። ቀለም ስንል ፒግመንት ማለታችን ነው። በቀደሙት ዘመን አበው በራሳቸውና ከአካባቢያቸው ካሉ ንጥረ ነገሮች ቀመመው በማዘጋጀት ይስሉ ነበረ። ቀለም ለማዘጋጀት የሚጠቀሙባቸው ነገሮች ደግሞ የተለያዩ እጽዋትን፣ አበቦችን፣ ስራስሮችን፣ አፈሮችን እና ማዕድናትን ኦርጋኒክ እና ኢንኦርጋኒክ ማቴሪያሎችን የሚጠቀሙ ነበረ። በተለይ እነዚህ አበባና ትናንሽ ስራ ስሮች ለትንንሽ ስዕሎች ብቻ የሚሆኑ ናቸው፣ ብዛት ስለሌላቸው ማለት ነው። ለግድግዳ ስዕልና ሰፋፊ ስፔስ ለሚወስዱ ደግሞ የማዕድናትን ስዕሎች ይጠቀሙ ነበር። በዚህ ዘመን ያሉ ሰዓሊዎች ደግሞ ከውጭ ሀገር በሚመጣ ቀለም ወይም ደግሞ ሀገር ውስጥ አንዳንድ በሚመረቱ የዘይትና የአክሪሊክ ቀለሞች ተጠቅመው ይስላሉ። ከዚህ በተጨማሪም ዋጋ ለመቀነስም በሚል ለስዕል ተብሎ ባልተዘጋጀ የብረት ቀለም እነዚህ ኢናሜሎች ላይ እና የግድግዳ ውሃ ቀለም አንዳንድ ሰዓሊዎች ስዕል እየሰሩ እንመለከታለን። እነዚህ ቀለሞች ብዙም አይቆዩ፣ የሚላላጡ የሚሰነጣጠቁ ናቸው። ስለነሱ በቀጣይ በደንብ በስፋት የምንመለከት ይሆናል ማለት ነው። ሌላኛው የምንመለከተው ደግሞ ማጣበቂያ ነው። ማጣበቂያ ወይም ደግሞ ባይንዲንግ ኤጀንት ማለት የተዘጋጀውን ስዕል ግድግዳው ላይ ለመለጠፊያ ሰዓሊዎች የሚጠቀሙበት ነው። በቀድሞ ዘመን የስንዴ ወይም የቀይ ጤፍ ሙቅ ቀጠን ተደርጎ ተበጥብጦ ይፈላና ከዛ በረድ እንዳለ ሳይቀዘቅዝ ለማጣበቂያ ግድግዳው ላይ ጨርቁንና ሙቁን በማድረግ ይቀባና ይጠበቅ ነበረ። ሌላኛው ደግሞ የቁርበት ማሸጊያ የሚባል አለ። እሱም ራሱ ያዘጋጀት ሂደት አለ። እሱንም ጨርቁን ለማጣበቅ እና ቀለም ለመበጥበጥ ተጠቅመውበታል። በዚህ ዘመን ግን ያሉት ሰዓሊዎች ግን ማጣበቂያ ኮላ ይጠቀማሉ። አንዳንድ ሰዓሊዎች ማስቲሽ የተጠቀሙ አይቻለሁ። ግን ማስቲሽ አንዴ ከተጣበቀ በኋላ ለማላቀቅ የሚሆን ነገር አይደለም እና ስለሚቦጫጭቀውና ስዕሉን ስለሚጎዳው ያ ሞር ተገቢ አይደለም።
ሌላኛው ደግሞ ቀለም ማዋሃጃ ወይ መበጥበጫ የምንለው ሚዲየሙ ነው። ቀለም ለማዋሃድ ሰዓሊው የተለያዩ መበጥበጫዎችን ወይም ደግሞ ማቅጠኛዎችን ሊጠቀም ይችላል። በተለይ እነዚህ የአፈር ቀለም ሲሆን ወይም የእጽዋትም ቢሆን ራሱ ከተዘጋጀ በኋላ ደርቆ በዱቄት መልክ ስለሚቀመጥ ረጅም ጊዜ እንዲቆይ ቅባትማ ከሆኑ ወይም ደግሞ ሙጫነት ባህሪ ካላቸው ሚዲየሞች ተጠቅሞ ይስሉ ነበር። ለአፈር ቀለሞች፣ ለእጽዋት ቀለማት፣ ለማዋጃ ይጠቀማሉ እና እንደ ማቀላቀያ አይነትም ደግሞ ተከትሎ ስዕሉ የውሃ፣ የዘይት፣ የእንቁላል፣ የቴምፕራ የሚባለው ማለት ነው ስማቸው ተቀያይሮ ሊሰራ ይችላል። ለምሳሌ የዘይት ቀለሞች ላይ ስንመጣ ቅባትማ ካላቸው ውስጥ ላይ የወይራ ዘይት ተጠቃሽ ይሆናል ማለት ነው። ሌላኛው ደግሞ ስዕሉን እና ቀለሙን ለመከላከያ የሚጠቀሙበታሉ። እንዳልኳችሁ በጥንቱ ዘመን የነበሩ ስዕሉን ለመስሪያ የሚጠቀሙበት መሳሪያዎች ከእህልና ከእንስሳት የተገኙ በመሆናቸው ምጥ፣ ተባይና ነፍሳት ወደ ስዕሉ ይሳባሉ። ምግብነት ስላለው ማለት ነው። በመሆኑ ኦርጋኒክ የሆነ ነገር ስለሆነ ስዕሉን እንዳይበሉት የእንቧይ ፍሬ ውሃ ከቀለማት ጋር ተደባልቆ ለመከላከያ ያገለግል ነበር። ከዚህ በተጨማሪም አንዳንድ ሰዓሊያን እንደሰሙት መርዝን ወይም አላታያን ጨምረው የሚጠቀሙ አሉ። የእንቁላል ስዕሎች ላይ ደግሞ ለምሳሌ ብራናዎች ላይ የቪነገር ወይም ደግሞ የአቸቶ የሚጠቀሙም አሉ። በዚህ ዘመን ደግሞ ያሉ ደግሞ ሰዓሊዎች ደግሞ ስዕሉ ረዥም ዕድሜ እንዲቆይላቸው ቫርኒሽ ይጠቀማሉ እንደ መከላከያ ማለት ነው። መጨረሻ ላይ የአክሪሊክ ላይም ደግሞ አክሪሊክ ሚዲየምም መጨረሻ ላይ የሚቀቡ አሉ። ሌላኛው የምንመለከተው ነጥብ ደግሞ የሰዓሊው የሚያጋጥመው ደግሞ ፈተናዎች ምንድን ናቸው የሚለው ነው። ሰዓሊው ቅዱሳን ስዕላትን በሚስልበት ወቅት ከራሱ ድካም ሊሆን ይችላል ወይም ደግሞ ከውጭ አካሎች በሚነሱ ነገሮች ፈተና ውስጥ ላይ ሊገባ ይችላል። ከነዚህ ፈተናዎች መካከል አንደኛውና ዋናው ትዕቢት ነው። ትዕቢት ሰዓሊውን የሚፈትነው እና ከዚህ ፈተናም ደግሞ ራሱን ማራቅ ያለበት ነው። ትዕቢት እንዴት ይፈትነዋል የሚለውን ስንመለከት ሁሉም ሰው በቀላሉ መሳል አይችልም። ይሄ ከእግዚአብሔር የሚሰጥ ጸጋ ነው እና ብዙ ልፋት ያለው ብዙ ድካም ያለው መመረጥ የሚፈልግ ነገር በመሆኑ ያ ሰዓሊ ከሌሎች ሰዎች ራሱን ለይቶ የማየት ነገር ይኖራል ማለት ነው እና ራሳችንን ደግሞ ከሰዎች የተለየን አድርገን ስንቆጥር ሰዎችን እንንቃለን፣ ለራሳችን የተለየ ግምት እንሰጣለን። ይህ ደግሞ በትዕቢት ጾር እንድንፈተን ያደርገናል ማለት ነው እና በጣም 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 ቅዱሳን ስዕላትን የሚስል ሰው በዚህ ጾር እንዳይፈተን ራሱን ዝቅ ማድረግ ይገባዋል። ራሱን በጣም ዝቅ አድርጎ መመልከት አለበት። በትህትና ውስጥ መኖር አለበት። ትዕቢቱ እንዳይፈትነው የእውቀቱ ባለቤት እግዚአብሔር እንደሆነ ማሰብ አለበት። የትውፊቱ ባለቤት እግዚአብሔር እንደሆነ ማሰብ አለበት። የአሳሳል ዘዴውም የእግዚአብሔር እንደሆነ፣ ቅዱሳኑ የሚሳሉትም እግዚአብሔር ያከበራቸው እንደሆነ ይህና የመሳሰሉን በደንብ ማወቅ ይገባዋል። ሌላኛው ሰዓሊው የሚፈተንበት ፈተና ደግሞ ፍቅረ ነዋይ ነው። ፍቅረ ነዋይ ማለት ገንዘብ መውደድ ማለት ነው እና የገንዘብ መውደድ መገለጫው ደግሞ ገንዘብ ለማትረፍ ሲሉ የተለያዩ ነገሮችን ማድረግ ነው። ለምሳሌ በማይሆኑ ቁሳቁሶች ተጠቅሞ መሳል ሊሆን ይችላል። ለስዕል በማይሆን ቁሳቁስ መስራት፣ ጨረታ ለማሸነፍ ብሎ ጉቦ መስጠት ሲባል ከሁለት አንግል ነው። ለምሳሌ የሚያሰራው አካል ይህንን ብር ከለቀክልኝ ስራውን ማሸነፍ ትችላለህ ብለው ሊጠይቁት ይችላሉ። ይሄ አሁን የምነግራቸው አሁን ባለንበት ሰዓት የሚከናወን ሊያጋጥም የሚችል ነገር ስለሆነ ማለት ነው። ስዕል ለመሳል ከሚጠይቀው በላይም ከመጠን በላይ የተጋነነ ዋጋ መጠየቅ እና በማይፈቀድበት ጊዜ መሳል፣ ለምሳሌ በበዓላት በሰንበት ተጠብቀው መሳል የሌለባቸው ጊዜያቶች ናቸው። ወደፊት እነዚህን የምንመለከታቸው ይሆናል ከእግዚአብሔር ጋር እና እነዚህና በመሳሰሉበት ሁኔታዎች ላይ ሰዓሊው የእግዚአብሔርን ሕግና ስርዓት ጠብቆ መሳል ሲገባው ገንዘብ ለማትረፍ ሲል በማይገባው ጊዜ የማይገባ ነገር እያደረገ በማይሆን ማቴሪያል ስዕሎችን ይሰራል እና እንዲህ ማድረግ የጀመረ ሰዓሊ በፍቅረ ነዋይ የተነደፈ ሰዓሊ ነው። ይህ ደግሞ ጌታን አሳልፎ ከሰጠው ከይሁዳ ጋር ስለሚያመሳስለው ንስሐ መግባት ያስፈልጋል ማለት ነው። ሌላኛው ደግሞ ሰዓሊዎች የሚፈተኑበት በከንቱ ውዳሴ ነው።
እና ከንቱ ውዳሴ እንዴት ሊገለጽ ይችላል የሚለውን ስንል ማለት ምክንያቶቹ ምንድነው ስንል በቅድሚያ እውቅናን ፍለጋ፣ ጎበዝ ሰዓሊ መባል መሻትን፣ መደነቅ መፈለግን፣ እነዚህ የከንቱ ውዳሴ ምክንያቶቹ ናቸው። አንድ ሰው በከንቱ ውዳሴ አንድ ሰዓሊ ሆኖ በከንቱ ውዳሴ እንዲወድቅ የሚያደርጉት መደነቅ ይፈልጋል። አንቱ አንቱ አቦ አቦ መባል ስለሚፈልግ፣ ጎበዝ ሰዓሊ መባል ስለሚፈልግ ሰዓሊው ምን ያደርጋል? በከንቱ ውዳሴ ሲወድቅ ስዕሎች ላይ ሊጽፍ ይችላል። በሰው ዘንድ ውብ ያለ የተባለውን ግን ስርዓተ ቤተክርስቲያን ባይጠብቅም ሊስል ይችላል። ከቤተክርስቲያን ስራ ውጭም ደግሞ ጠብቆ ራሱን ከፍ ከፍ አድርጎ የማይገባ ነገሮችን ሊስል ይችላልና ዋናው በቃ አንቱ ከተባለ ከታወቀ ብዙ ፎሎወር ካለው በከንቱ ውዳሴ ይወድቅና ሰዓሊው የማይገባ ነገር ሊያደርግ ይችላል። ሌላኛው ደግሞ የምንመለከተው ፈተና የገንዘብ ችግር ነው። የገንዘብ ችግር ማጣትም ማግኘትም እነዚህ በሁለቱ ውስጥ ላይ ሊታይ ይችላል እና የዚህ ደግሞ ምክንያቱ የገንዘብ አጠቃቀም አለመቻል ነው። ገንዘብ በአግባቡ መጠቀም የማይችል ሰው ለስዕል ስራው የሚያስፈልገውን ወጪ ባለማወቅ ዕዳ ውስጥ ወይም ኪሳራ ውስጥ ሊገባ ይችላል። በቂና ልምድ ችሎታ ከሌለውም በስራ እጦት ሊቸገር ይችላል። ስለዚህ ራሱን በእውቀት ማዳበር በልምድ ማሳደግ ሲገባው ችኩል ከሆነ በስራ እጦት ሊቸገር ይችላል። ሌላኛው ደግሞ ከመጠን በላይ ገንዘብ ማግኘት ሊሆን ይችላል። በጣም ከመጠን በላይ ገንዘብ ሲኖረው ደግሞ ለስርዓተ ቤተክርስቲያን ቀናኢ መሆንን ያቆማል። እንዲያውም ስርዓተ ቤተክርስቲያንን የሚንቅ ሰው ይሆንና በገንዘብ ሁሉን ነገር ማድረግ የሚችል አይነት ትዕቢት ውስጥ ይገባል ማለት ነው። በዛ ሂደት ውስጥ ላይም ለሚያስተባብሩ ሰዎች ሊሆን ይችላሉ፣ ለተለያዩ ሰዎችም ለአባቶችም ሊሆን ይችላል። ይህን ያህል ብር እሰጥሃለሁ ይህን ስራ አምጣ ብሎ ሊል ይችላል ማለት ነው። እና ወይም ደግሞ ከመጠን በላይ ገንዘብ ሲያገኝ በያገኘበት ቦታ ጨረታውን እየተወዳደረ እያሸነፈ እሱ ስራውን ሳይሰራ ስሙን ብቻ እየፈረመ ሌሎች ሰዓሊዎችን ዕዳ ሁሉ ለሌሎች ሰዓሊዎች እድልን ሁሉ ሊነግፍ ይችላል ማለት ነው። እና የገንዘብ ችግርም ከመጠን በላይም እያገኘ ሲመጣ ሰዎችንም ዳይሬክት ገንዘቡን ተጠቅሞ ከፍሎ አታክ ወደ ማድረግ ደረጃ ድረስ ሊሄድ ይችላል ማለት ነው። እና ስለዚህ በአግባቡ ገንዘብ አጠቃቀምን አለመቻል፣ አስራት በኩራትን እያወጣ መንፈሳዊ ህይወቱ ላይ ትኩረት በማድረግ ስጋው ደግሞ እየተቀበለ በንስሐ ውስጥ እየኖረ እየጾመ እየጸለየ የማይኖር አይነት ከሆነ ያ ሰው ገንዘብ ማግኘቱ ራሱ ሌላ ከባድ ፈተና ሊሆንበት ይችላል ማለት ነው። የገንዘብ ማጣትም ራሱን የቻለ የማይገባ ነገር ሰው ሊያደርገው እንደሚችለው ሁሉ ከመጠን በላይ ገንዘብ የማግኘትም ደግሞ ሊፈትነው ይችላል ማለት ነው። እና ስለዚህ ከዚህ አንፃር ይህንን በጣም ጥንቃቄ ማድረግ ያስፈልጋል። ገንዘብ ሲቸገር ጉቦ ወደ መስጠት ሊሄድ ይችላል። ገንዘብን በጣም ሲያገኝ ደግሞ ስራ ላለማጣት በሚል ተጨማሪ ለማግኘት በሚል ጉቦ ሊሰጥ ይችላል ማለት ነው። እና ስለዚህ ሁለቱም ራሳቸውን የቻሉ ትልቅ ፈተናዎች ናቸው፣ የሰዓሊው ፈተና ማለት ነው። ሌላኛው ደግሞ ለስዕል ስራው ፈተና የሚሆንበት ነገር የምንመለከተው ስስት እንዴት አንድን ሰዓሊ ሊፈትነው ይችላል የሚለውን ስንመለከት ነገ ምን እበላለሁ በማለት አስራት በኩራትን አለማውጣት፣ ያለውን እውቀት ለማጋራት ፈቃደኛ አለመሆን፣ ሌሎች ሰዓሊዎች ጠቃሚ የሚሆን መረጃን መደበቅ ሊሆን ይችላል። ለምሳሌ ስስት ስንል ነገ ምን ሆናለሁ የሚል ጭንቀትም በእግዚአብሔር ላይ እምነት የማጣት ነው። በነገራችን ላይ ስስት በእግዚአብሔር ላይ እምነት ያለ ማጣት ነውና ብዙ ገንዘብ የሚያስገኝ ስራ ላይ ከዛ ውስጥ ላይ ቀንሶ አስራት በኩራቱን ላይሰጥ ይችላል። እውቀቱንም ደግሞ ሼር ለማድረግ ፈቃደኛ አይሆንም። ይሄ አንዱ የስስት መገለጫዎች ነውና ሌሎችን ምሳሌዎች የሚጠቅም መረጃም እንኳን ቢሆን ያንን መረጃ ሼር ለማድረግ ፈቃደኛ አይሆንም። ሌላኛው ደግሞ የምንመለከተው ደግሞ ቅናት ነው። ቅናት እንዴት የሰዓሊው ፈተና ሊሆን ይችላል ሲባል አንደኛ ጀማሪ ከሆነ ሌሎች ሰዓሊዎች የስዕል ስራ በመስራታቸው ያንን እያየ በሶሻል ሚዲያ እየተከታተለ ሊቀና ይችላል፣ ሊናደድ ይችላል ማለት ነው። በተለይ ሰይጣናዊ ቅናት፣ ይሄ መንፈሳዊ ቅናት የሚባለው ለቤተ ክርስቲያን መልካም ነገር ቀንቶ ጥሩ ነገር ማድረግ አንድ ነገር ነው። ግን ይሄ በመጥፎ
ቅናቶች አሉና ከዚህ አንጻር ሊፈተን ይችላል። እና የዚህ ቅናት መገለጫው ደግሞ ምንድነው? ሌሎች ሰዓሊዎች የሚሰሩትን ስራ ምን ሊያደርግ ይችላል? ምንም ስህተት እንኳን ሳይኖርበት ማጥላላት። ይሄ ደግሞ ምን ሰራ አበላሸው እንጂ ተጫወተበት እንጂ እንደዚህ አይነት ነገሮች ማለት ነው። ለምን የሌሎችን አጣጥሎ ነው በእነሱ ላይ ቀንቶ ስራ ለማግኘትም ጭምር የሚያስበው ማለት ነው። እና ጉዳት ደግሞ ቅናቱ ገደብ ካላበጀለትና በየጊዜው ራሱን እንትን ካላደረገ ፐርሰናል ሌሎችንም ሰዎችን በመንፈሳዊም በአካልም ጉዳት ሊያደርግ ይችላል። ሌላኛው የምንመለከተው የሰዓሊው ፈተና የህንፃ ሰሪ ኮሚቴዎች ነው። የእውቀት ውሱንነት ነው። ስዕል እንደማንኛውም የግንባታ ዕቃ ማየት፣ ተገቢውን ጊዜ አለመስጠትና በቶሎ ጨርስ በማለት ማዋከብ፣ ክፍያን በአግባቡ አለማከናወን፣ አንዳንድ ጊዜ ማስቀረትም ሁሉ አለ። ብዙ ህንፃ ሰሪ ኮሚቴዎች የብዙዎችን ሰዓሊዎችንም እንባ አለባቸው እና ይሄ አንዱ የሰዓሊው ፈተና ነው። ሁሉን ነገር ተስተካክሎ ጠብቆ ቢስልም እንኳን መጨረሻ ላይ ክፍያ ካልተከፈለው የልፋቱን አለማግኘቱ ይሄ ራሱ አንዱ ፈተና ነው። ይሄ ከውጭ የሚመጣ ፈተና ነው። አእምሮን የሚጎዱ አስተያየቶችን ጭምር በመስጠት ሰዓሊዎችን የመጉዳት ነገሮች ይኖራሉ ማለት ነው። ሌላው ደግሞ የዝሙት ጾር ነው። የዝሙት ጾርም ይፈትነዋል። ከምን አንጻር ሲባል ጸላይ ሰናይ ይህንን ስራ እንዲያቋርጥ ይፈልጋል። ምክንያቱም ሰዎች በቅዱሳን ስዕላት ተጠቅመው በረከተ ረድኤት እንዲያገኙ ስለሚያስፈልግ ማለት ነው። ስለዚህ እንዴት ይፈትነዋል ሲባል ጸሎት እንዳያደርግ፣ በንስሐ ሕይወት ያለመኖርም፣ ራስን አለመግዛት፣ እነዚህ ተደማምረው ለሰይጣን ለዝሙት ሰይጣን ያጋልጡታል ማለት ነው። ሌላው ደግሞ ቅዱሳን ስዕላት የሚሰራው በተለይ እንደዚህ የቤተክርስቲያን ስዕል መውጣት መውረድ ያለው ነገር ስለሆነ ኃይል ጉልበት የሚፈልግ ነገር ነው። በወጣትነት የሚሰራ ነው። ይሄ ደግሞ ራሱ ከእድሜው ጋርም ሌላ የዝሙት ጾሩ ፈተና ይሆንበታል። ስለዚህ ምን እናድርግ? ወደ መፍትሄው ስንመጣ አንደኛ የእውቀቱ ባለቤት እግዚአብሔር እንደሆነ ዘወትር ማሰብ፣ ጸሎት ማድረግ፣ በንስሐ ሕይወት መኖር ይገባል። ምጽዋት በመስጠት በመጠን መኖር፣ በተለይ እግዚአብሔር ያየኛል በማለት ጥራት ባለው ቁስ እየሰሩ ከሚያስፈልገው በላይ ባለመጠየቅ መንቀሳቀስ ያስፈልጋል። በነፃም ደግሞ የአገልግሎቶች መንፈሳዊ አገልግሎቶች ላይ መሳተፍ፣ የእግዚአብሔርና የቅዱሳንን በዓላት እያከበረ እየጠበቀ መሳል ይጠበቅበታል አንድ ሰዓሊ። ለሚገባቸውና ለተዘጋጁ ሰዎች ደግሞ ያለንን እውቀት መረጃና ልምድ ደግሞ ማካፈል ሳንሰስት ይገባል። ይህንን ስናደርግ በረከተ ረድኤት እናገኛለን ማለት ነው። በተለይ ደግሞ በመጠን መኖር የሚለው በጣም ክሪቲካል የሆነ ሀሳብ ነው እና ከሚያስፈልገው በላይ እንዳይጠይቅም እግዚአብሔር ያለኝ ይበቃኛል፣ ያለኝን ባርክልኝ በሚል በመንፈሳዊ ሕይወት በጠነከረ ሂደት መስራት ይገባዋል። ሌላኛው ደግሞ እግዚአብሔርን ተስፋ አድርጎ በተሰጠው ጸጋ ፈጣሪውን ማመስገን ይገባዋል። እግዚአብሔር ቅዱሳን ስዕላትን እንዲስል በመሳል የሚገኘውን በረከትና ረድኤትንም ዘወትር እያሰበ መደሰት ማመስገን ይገባል። ሕይወት ደግሞ ውድድር አለመሆኗን ዘወትር ማሰብ አለበት። በቤተ ክርስቲያናችንም ትውፊት መንፈሳዊ ሕይወት ላይ ወጣን ያለ ማዕከላዊ ያለ ፍጹም አለና ልክ እንደዛ ሁሉ በስዕል መሳል ሂደት ውስጥ ላይ በስኪል ደረጃ እንኳን ከተመለከትን ወጣን ያለ፣ ከዛ ማዕከላዊ አለ፣ ከዛ ደግሞ ፍጹምም አለ። ከዛም ደግሞ አልፎ ደግሞ እድሜያቸው ደግሞ ሲገባ ያው ማርጀት ሲመጣ ደግሞ እንደፈለገ ሰውነታችን ስለማይታዘዝ መሳል ላይቻል ይችላል እና ስለዚህ ሕይወት ውድድር አለመሆኑን በራሱ ስፒድ የሚሄድ መሆኑን ማሰብ አለበት። ለክፉዎች ዋጋቸውን የሚከፍላቸው እግዚአብሔር እንዳለ ዘወትር በማስታወስ ክፉ ነገር እንዳያደርግ መጠበቅ አለበት። ክፉም ለሚያደርጉለትም ሰዎች መጸለይ አለበት። በትህትና የእውቀቱ ባለቤት እግዚአብሔር እንደሆነ ማሰብ፣ ቅዱሳት መጻሕፍትንም እያነበበ ዘወትር መማር አለበት። እንደዚህ ማድረግ ሲጀምር የሚሰራቸውን ቅዱሳኖችንም ሕይወታቸውን እየተረዳ ሲመጣ ከነሱ በረከትም ይጠይቃል። የማይገባ ነገርም አይሰራም ማለት። ስለ ስራው ደግሞ አስፈላጊ የሆኑ ጉዳዮችን ጠንቅቆ በጣም መረዳት አለበት። በተለይ የገንዘብ ችግር ውስጥ ላይ ላለመውደቅ፣ ለምሳሌ የቁሳቁስ፣ የጉዞ፣ የረዳት ወጪዎችን በትክክል ማወቅ አለበት። ቀብድ ሳይቀበል ስራ መጀመር የለበትም። እሱም ብቻ ሳይሆን በየሆነ ኢንተርቫሉ የሚያስፈልገውን ገቢም መጠየቅ አለበት። ተገቢውንም ገቢ እየጠየቀ ዋጋውን ማግኘት አለበት። ሌላው ደግሞ በዝሙት ጾር እንዳይፈተን አብዝቶ አለመመገብና አለመጠጣት፣ አብዝቶ ጸሎት ማድረግ መስገድ፣ ከከፋበት የዮሐንስ ወንጌልን ማንበብ፣ ከባሰበት ደግሞ ትዳር መፈጸም ወይም ደግሞ ትዳር መፈጸም ይገባታል ማለት ነው። እንዲህ ስናደርግ በዝሙት ዞር መቃጠሉን ያበርድልናል ማለት ነው። ሌላው ደግሞ በውይይት ተገቢውን ጊዜ ለማግኘት መሞከር አለበት ከህንፃ ሰሪ ኮሚቴ ለሚመጣው ፈተና ማለት ነው። እና በአጠቃላይ ሌሎችም ብዙ ፈተናዎችን እግዚአብሔር አምላክ
ችለው ጸሎት እያደረገ እግዚአብሔርን እየተማጸነ መኖር ይገባዋል። እንደ ዋቢ መረጃዎች እዚህ ከዝርዝር የተቀመጡት ስዕሎች አሉ። ስለ ስዕሎች የሚያወሩ መጽሐፍቶች አሉ። እነዚህም ኦርቶዶክሳዊ ቅዱሳን ስዕላት የሚለው እኔ ያዘጋጀሁት መጽሐፍ አለ። የሊቀ ስልጣናት ሀብተ ማርያም ወርቅነህ ጥንታዊ ኢትዮጵያ ትምህርት የሚለው ህይወት ተፈራ ምንትዋብ ታሪካዊ ልቦለድ የሚል መጽሐፍ አለ። የመርጌታ ይትባረክ ደግሞ ኪነ ጥበብና ስነ ጥበብ፣ የአበባ አያሌው የምስራቅ ጎጃም በ18ኛው ክፍለ ዘመን እና 19ኛው ክፍለ ዘመን የሰገን ጎንደሪያን ስታይል ኦፍ ፔንቲንግ የሚያወራ መጽሐፍ አለ። ሜርሊን ሄልደማን አፍሪካን ዛዮን የሚል፣ ፓትሪሻ ኢርዊን ደግሞ ከለር ኤንድ ዳይስ ሬሲፒ የሚል አለ። እንዲሁም በፈረንሳይ ሀገር ባለው ሙዚየም ውስጥ ላይ ያለው ስለ ማኑስክሪፕት የሚያወራ የኢትዮጵያን 579 ቁጥር እሱም እንደ መነሻ ተጠቅመነዋል ማለት ነው። እግዚአብሔር አምላክ ትውፊቱን አስጠብቀን በረከት ረድኤት እንድናገኝ ይርዳን። ወስብሐት ለእግዚአብሔር። በመጨረሻ ላይ ይህንን ቪዲዮ ዩቲዩብ ላይ የምታገኙ ሰዎች ኢትዮ አይከንስ ወይም ኦርቶዶክሳዊ ቅዱሳን ስዕላት የሚለውን ቻናላችን ላይክ፣ ሰብስክራይብ፣ ሼር ማድረግ ትችላላችሁ። ከጠቀማችሁ ለሌሎችም ሰዎች ሼር አድርጎ ይሄ አሁን ምን የተመለከትነውና ያየነው ሀሳቦች ብዙ ሊያናግሩና ብዙ ሊያስወሩ የሚችሉ መሆናቸውን መረዳት ያስፈልጋል። በቀጣይም ስለ ቀለማትም ስለ እያንዳንዱ ዲፕ ዲቴል እዚህ ጋር የተነሱትንም ምናይ ይሆናል። እግዚአብሔር አምላክ እውቀቱን ጥበቡን ሰጥቶን ከቅዱሳን በረከት ረድኤት እንድናገኝ አድርገን። ወስብሐት ለእግዚአብሔር።